እንግዲህ ባለፈው ምን ብለናል? እነኚህ እስካሁን የዘረዘርኳቸው ሶስት ሃይፖቴሲሶች ወይም መላምቶች ማለትም የጂኦግራፊ ወይም የአቀማመጥ፣ የካልቸር ወይም ደግሞ የባህል እና የኢግኖራንስ ወይም ደግሞ እውቀት የማጣት ሃይፖቴሲሶች በሀገሮች መካከል ያለውን የፕሮስፔሪቲ ልዩነት ሊገልጹ አይችሉም ብለናል ወይም ብያለሁ። አሁን ደግሞ ይሄም ከሆነ ይህንን ያህል እጅግ ከፍተኛ የሆነ የፕሮስፔሪቲ ልዩነት ሊመጣ የቻለው ከምንድን ነው? ዋናው የችግሩ መንስኤ ምንድን ነው? ማለትም እንደው አንድ ሀገር ብቻ ላይ ሆኖ የሚታይ ሳይሆን ብዙ ሀገሮች ውስጥ እንደገና እየተደጋገመ የሚመጣበት ምክንያቱ ምንድን ነው የሚለውን ጥያቄ ማንሳትና ለጥያቄውም በተቻለ መጠን ተመጣጣኝ የሆነ መልስ ለመስጠት ሞክራለሁ። እንግዲህ ጥያቄውን ስናነሳ ዋናው ምክንያት ምንድን ነው? ለምሳሌ ለቤዚክ ለሆኑ ችግሮች ኮራፕሽን አንዱ ችግር ነው። ቤዚክ ፐብሊክ ሰርቪስ ደሊቨር ማድረግ ያለመቻል፣ መንግስት ነኝ እየተባለ እሱ ሌላው ችግር ነው። አንድ ሀገር ተወልዶ አድጎ እኩል ኦፖርቹኒቲ የማጣት ሌላው ችግር ነው። ከብዙ ችግሮች የእነኚህ ሁሉ ችግሮች ፕሮስፐሪቲውንም ጨምሮ ዋና ምንጩ ፖለቲካው ነው። የፖለቲካ ችግሮች ናቸው ተብሎ ነው የሚታመነው። ባይዘው የፖለቲካ ማለት አንድ ህብረተሰብ ሊተዳደርበት የሚፈልገውን ደንብ የሚመርጥበት ፕሮሴስ ማለት ነው። ሌላ ትርጉም የለው። ፖለቲካ እንግዲህ አንድ ማንኛውም ህብረተሰብ ሊተዳደርበት የሚፈልገውን ደንብ የሚመርጥበት ፕሮሴስ ወይም ደግሞ ስርዓት ማለት ነው። እነኚህ የነገርኳችሁ ቤዚክ ችግሮች የፖለቲካ ችግሮች እንዲፈቱ ከተፈለገ የፖለቲካውም ሲስተም በአንጻሩ መቀየር አለበት ማለት ነው። እንግዲህ ምን አይነት ሲስተሞች አሉ የሚለውን እንደው ባጭሩ በግርድፉ እኔ እንደ ሐኪም ከተረዳሁት ስንመለከት የፖለቲካና የኢኮኖሚ ሲስተሞች ኢንስቲትዩሽኖች የሚባሉ ነገሮች አሉ። የፖለቲካ ኢንስቲትዩሽን ማለት ለምሳሌ ያህል መንግስት አንድ የፖለቲካ ኢንስቲትዩሽን ነው። ጃስቲስ ሌላው የፖለቲካ ኢንስቲትዩሽን ነው። የኢኮኖሚ ኢንስቲትዩሽን ደግሞ የምጣኔ ሀብት ዘርፍ ኢንስቲትዩሽኖች የሚባሉት ባንኮች፣ ካምፓኒዎች፣ የተለያዩ የኢኮኖሚ ድርጅቶች፣ የሀገር ሪሶርስ ማዕድኖች፣ መሬት፣ ኢንዱስትሪዎች እነኚህ የመሳሰሉት ናቸው። ማለትም ፎከሱ የሚሄደው ምኑ ላይ ነው? የፖለቲካውና የኢኮኖሚው ኢንስቲትዩሽኖች ላይ ነው። እና እነኚህ ምን አይነት መሆን አለባቸው የሚለው ጥያቄ ነው ዋናው መሰረቱን ሊመልሰው የሚችለው። እንግዲህ እስካሁን ድረስ ያየናቸው እንደኚህ ዌስተርን ዩሮፕ እና ዩናይትድ ስቴትስ፣ አውስትራሊያ፣ ካናዳ የመሳሰሉ አገሮች ይህን ያህል ፕሮስፔረስ ሊሆኑ የቻሉበት ምክንያት እነኚህ የኢኮኖሚና ማለትም የፖለቲካና የኢኮኖሚ ኢንስቲትዩሽኖች ላይ ለዘመናት ለአመታት ባደረጉት ለውጥ የተነሳ ነው የሚል ነው ትንታኔ። የፖለቲካ ኢንስቲትዩሽኖች እንግዲህ ሀገርን ፕሮስፔረስ ለማድረግ ከተፈለገ ኢንክሉሲቭ መሆን አለባቸው። ማለትም ብሮድ ቤዝድ መሆን አለባቸው። መንግስትን ብንወስድ ወይም ደግሞ ጃስቲስ ሲስተም ብንወስድ
ከሶሳይቲው የተወጣጣ ሶሳይቲው የሚፈልገው ብሮድ ቤዝድ የሆነ የፖለቲካ ኢንስቲትዩሽን መሆንና መኖር አለበት። ይሄ እንግዲህ ፕሉራሊስቲክ የሚባለው ነው። ፕሉራሊዝም ማለትም ከብዙ የተወጣጣ እንደው ዝም ብሎ ፎርጅድ የሆነ ሳይሆን ከልብ ከህዝብ የህብረተሰቡን ሙሉ አካል የሚያጠቃልል ኢንክሉሲቭ የሆነ የፖለቲካል ኢንስቲትዩሽን ኢንፕሌስ መሆን አለበት። ከዚህ በተጨማሪ ደግሞ የኢኮኖሚክ ኢንስቲትዩሽኑም እንደዚሁ ብሮድ ቤዝድ መሆን አለበት። ብሮድ ቤዝድ ማለትም ህብረተሰቡ ሙሉ ለሙሉ የሚሳተፍበት የኢኮኖሚክ ኢንስቲትዩሽን ሊኖር ያስፈልጋል። ማለትም የህብረተሰቡ አካሎች እኩል ኦፖርቹኒቲ ሊሰጣቸው የሚገባበት ሀገሪቱን የመገንባት ኢንቨስት የማድረግ ፕሮዳክቲቪቲ የመጨመር ኢኖቬሽን የመጨመር የነኝን ሁሉ ችሎታ እንዲኖራቸው ብሮድ ቤዝድ የሆነ እኩል ኦፖርቹኒቲ ያስፈልጋቸዋል። ይሄ እንግዲህ ኢንክሉሲቭ ኢኮኖሚክ ኢንስቲትዩሽንስ የሚባሉ ናቸው። ከሶሳይቲው ብሮድ ቤዝድ ከሆነው ሶሳይቲ የሚውጣጡ ናቸው። ከዚህ በተቃራኒው ግን ኤክስትራክቲቭ ፖለቲካል ኢንስቲትዩሽንስ የሚባሉ አሉ። ኤክስትራክቲቭ ያው ስም እንደሚባለው በዝባዥ ማለት ነው። ኤክስትራክቲቭ ፖለቲካል ኢንስቲትዩሽንስ ካራክተራቸው ምንድን ነው? ብሮድ ቤዝድ እና ህብረተሰብን ያቀፉ አይደሉም። ማለትም በህብረተሰቡ መርህ ህብረተሰቡ ሊተዳደርበት በሚፈልገው ፖለቲካ የተመሰረቱ ኢንስቲትዩሽኖች አይደሉም። መንግስታቱን ብናይ ለምሳሌ ያህል አንደኛ ፍሪ ምርጫ የሚባል ነገር እነሱ እንደው አስመስለው ያቀርቡታል እንጂ እንደዛ አይነት ነገር የለም እና ሶሳይቲውን ስለማያቅፍ ኤክስትራክቲቭ ነው ፖለቲካል ኢንስቲትዩሽን ማለት ነው። የተወሰኑ ዲክቴት የሚያደርጉ ግለሰቦችና የነሱ ኢሊቶች ላይ ዲፔንድ የሚያደርግ ነው። እነኛ ኢሊቶች በሚወስኑት መሰረት ነው የኢኮኖሚክ ኢንስቲትዩሽኑም የሚዋቀረው። ይሄ እንግዲህ ምንድነው ማለት ነው? አብሶሉቲዝም ማለት ነው። አክቹአሊ ፕሉራሊዝም ሳይሆን ይሄን ከብዙ ኮአሊሽኖች የተወጣጣ የህብረተሰቡን ክፍል ሙሉ ለሙሉ የሚያቅፍ ኢንስቲትዩሽን ሳይሆን ከተወሰኑ ኤሊቶች የተውጣጣ አብሶሉቲስት ኢንስቲትዩሽን ነው። ይሄ እንግዲህ ለዚህ ምሳሌ ብዙ ያለ አያስፈልግም። ከኛ ሀገር ጀምሮ መላውን አፍሪካ ያጥለቀለቀው እሱ ነው። ኮሪያን ብንወስድ፣ ራሻን ብንወስድ እነኚህ ሁሉ አብሶሉቲስቶች ናቸው አክቹአሊ። እና ኤክስትራክቲቭ ፖለቲካል ኢንስቲትዩሽኖቹ ኤሴንሻሊ ኢንስቴል የሚያደርጉት ኤክስትራክቲቭ ኢኮኖሚክ ኢንስቲትዩሽን ነው። እነኛ ኤክስትራክቲቭ ኢኮኖሚክ ኢንስቲትዩሽኖቹ ደግሞ ኢኮኖሚውን ቱ ሳም ኤክስቴንት ለማሳደግ ይሞክራሉ። ምክንያቱም ኢኮኖሚው ካላደገ ኤክስትራክት የሚደረግና የሚበዘበዝ ነገር የለም። ችግሩ ግን ኢኮኖሚውን ለማሳደግ የሚሰጠው ኦፖርቹኒቲ ለዛ ለኢሊቱ ብቻ ነው። እኛ ሀገር አሁን ብዙ ምሳሌ አለ እንደዛ አይነት ነገር። በተለይ ወያኔ ከወጣ በኋላ ከዛም በፊት ጨረታ ሲወጣ ለአንድ ዘር ለትግራይ ብቻ የተወሰነ የሚሰጥበት ይሄ ኢሊቱ ብቻ የሚሳተፍበት እና ብዙሃን የሚሳተፍበት አይደለም። በዛ ኢኮኖሚውን to some extent ለማሳደግ ይሞክራሉ። ምክንያቱም ኤክስትራክት የሚያደርጉት የሚበዘብዙት ነገር ያስፈልጋቸዋል ማለት ነው። ይሄ ኢንክሉሲቭ በሆነው የፖለቲካል ኢንስቲትዩሽን ውስጥ ሊፈጠር አይችልም። ምክንያቱም ብሮድ ቤዝድ ነው፣ ሶሳይቲ ቤዝድ ነው። ሁለተኛ ነገር ደግሞ ኢንክሉሲቭ የሆኑት ኢኮኖሚክ እና ፖለቲካል እና ኢኮኖሚክ ኢንስቲትዩሽኖች ማለትም በዚህ መሪ የሚመሩ ሀገሮች የራሳቸው የሆነ ኮንስቲትዩሽን ያስፈልጋቸዋል። ይሄ ኮንስቲትዩሽን
አንደኛ በሀገሪቱ ውስጥ ማን ፓወር ላይ ሊወጣ እንደሚገባው ያንን ማን ሊወስን እንደሚገባው ለምሳሌ የህዝብ ውሳኔ እንደሆነ የሚወስን በተጨማሪ ደግሞ ስልጣን ላይ ያለው የተመረጠው መንግስት ሊሚቱ ገደቡ ምን ያህል ጊዜ ሊሄድ እንደሚችል ከዛ ውስጥ ደግሞ ዲክቴተር እንዳይወጣ ለማድረግ ነው የሚገድብ ኮንስቲቱሽን ያስፈልገዋል። ይህ ኮንስቲቱሽን ወረቀት ላይ ብቻ ሰፍሮ ስራ ላይ የማይውል ሳይሆን ወጥቶ ስራ ላይ መዋል የሚችል መሆን አለበት። አሁን እኛም ሀገር ኮንስቲቱሽን አለ፣ ወያኔ ያወጣው ኮንስቲቱሽን አለ። በኃይለሥላሴም ጊዜ ኮንስቲቱሽን ነበረ። ኮንስቲቱሽን ላይ በተለይ ወያኔ ኮንስቲቱሽን ላይ ብዙ ጠቃሚ ምስል የወጣ ነገር አለ። ግን ሄዶ ስራ ላይ ሲውል ያንን ያወጡትን ኮንስቲቱሽን የሚጥሱት እነኚሁ በኤክስትራክቲቭ ፕሪንሲፕል መሰረት ስልጣን ይዘው አገር የሚያጠፉና የሚበዘብዙ ሰዎች ናቸው። ስለዚህ የሚወጣው ኮንስቲቱሽን ማለትም ህገ መንግስቱ ብሮድ ቤዝድ እና ማን ደግሞ ሀገር ማስተዳደር እንደሚገባው ያንን ማን የሚወስን እና ያ ሀገር ለማስተዳደር ስልጣን የተረከበው ክፍል ምን ያህል ሊሄድ እንደሚችል ሊሚት የሚያደርገው መሆን አለበት። ማለትም ሊሚቴሽን ያስፈልገዋል ማለት ነው አክቹዋሊ። እና ይሄ ችግር የፕሮስፔሪቲው ዲፈረንስ አሁን ብዙ ሀገሮች ደሃ እንዳይሆኑ ከተፈለገ ሩት ኮዙ የፖለቲካው ችግር ስለሆነ ሩት ኮዙን መፍታት ብቻ ነው ድህነታቸውን ሊቀስፍ የሚችልና ሀገሮቹን ወደ ብልጽግና ሊያመጣ የሚችል ዜጎቻቸውንም እንደዚሁ ፕሮስፐረስ ሊያደርጋቸው የሚችል። እንግዲህ ይህን ነገር እንዲሁም በጥቅልሉ ስናየው ለማጠቃለል 3 ነገሮች ናቸው የሚያስፈልጉት። አንዱ የፖለቲካል ኢንስቲትዩሽኑ ብሮድ ቤዝድ መሆን አለበት፣ ፕሉራሊስቲክ፣ ኢንክሉሲቭ። ይሄ በወሬ ዝም ብሎ የተወሰነ ጎሳ ጉቦ አብልቶ እኛ በህዝብ የተመረጥን አሁን እኛ ሀገር እንዳለው እንደሚጮረበረው ሳይሆን በእውነተኛው መንገድ ለሁሉም እኩል መብት ተሰጥቷቸው በህዝብ ብሮድ ቤዝድ የሆነ የሶሳይቲ ክፍል የተሳተፈበት ፕሉራሊስቲክ የሆነ ኢንክሉሲቭ የሆነ ኢኮኖሚ የፖለቲካ ሲስተም ያስፈልጋል። ይሄ የፖለቲካ ሲስተም ራን የሚያደርጋቸው ኢንክሉሲቭ የሆኑ ለሁሉም እኩል ቻንስ የሚሰጡ ኢኮኖሚክ ኢንስቲትዩሽኖች ያስፈልጓቸዋል። ኢኮኖሚክ ኢንስቲትዩሽን ማለትም ኢንክሉሲቭ ፖለቲካል ኢንስቲትዩሽን፣ ኢንክሉሲቭ እና ብሮድ ቤዝድ ኢኮኖሚክ ኢንስቲትዩሽን። እነኚህ ሁለቱም ብቻ በቂ አይደለም። የነኚህ የሁለቱን አንድ ላይ አካቶ ሎና ኦርደር ኢንፎርስ የሚያደርግ ማለትም ህግና ስርዓት የሚያስከብር የዜጎችን መብት የሚያስጠብቅ ፕሮፐርቲ ራይት የሚያስጠብቅ ማለትም አንድ ኢንቨስተር መጥቶ ገንዘቡን ኢንቨስት ሲያደርግ ሴኩሪቲ ሊሰማው ይገባል። ያን ፕሮፐርቲ ራይት የሚያስጠብቅ ጠንካራ ሰንትራል የሆነ መንግስት ያስፈልጋል ማለት ነው። እነኚህ 3 ነገሮች ከሌሉ ከሶስቱ አንዱ ቢጎል ፕሮስፔሪቲም ሆነ ስቴቢሊቲ አንድ ሀገር ውስጥ ሊኖር አይችልም። እንግዲህ ለዚህ እንደው ቀላል ምሳሌዎችን እንኳን ብንወስድ ወደፊት በርከት አድርጌ ምናልባትም ሰፋ አድርጌ ልገልጸው እሞክራለሁ። ሶማሊያን እንውሰድ እስቲ። ጎረቤቶቻችን ከተበተኑ ዛሬ ወደ 40 ዓመት ሊሆናቸው መሰለኝ። ሶማሊያ አፍሪካ ውስጥ አንድ ቋንቋ አንድ ሃይማኖት ያለው ሀገር ነው። the only country አፍሪካ ውስጥ ዳይቨርሲቲ ነው። አንድ ቋንቋ አንድ ሃይማኖት፣ መልካቸውም አንድ አይነት ነው። ሶማሊያ ውስጥ ግን የሶማሌ የፖለቲካ ካልቸር በክላን የተከፋፈለ ነው። ድሮም በነበረ ጊዜ ማለትም ወደ 6 ያህል ክላኖች አሉ። እነኚህ ክላኖች የየራሳቸው የማስተዳደሪያ ህግ አላቸው። በዛ የማስተዳደሪያ ህግ መሰረት
ማለትም በተጻፈ ሳይሆን በሀገር ሽማግሌ በዚህ አይነት ነገር ነው የሚተዳደር። ለነገሩ ፕሉራሊስቲክ ነው ቲዎሬቲካሊ ከታይ። ይሄ ፕሉራሊስቲክነቱ ብቻ በቂ እንዳልሆነ የሚያሳየው ሶማሊያ ውስጥ እነኚህን ክላኖች አሳትፎ አንድ ላይ ማስተዳደር የሚችል ጠንካራ ሴንትራል ስቴት ያለመኖሩ ነው ለሀገሪቱ መበተን ምክንያት የሆነው። ይሄ እንግዲህ ጠንካራ ሴንትራል ስቴት የአንድን ክላን ጥቅም ብቻ ሳይሆን ሀገሪቱ ውስጥ የሚኖሩ ዜጎችን ጥቅም ሎው እና ኦርደር የሚያስከብር፣ ኢንቨስት ለሚያደርግ ፕሮፐርቲ ራይቱን የሚያስጠብቅ ጠንካራ መንግስት ስቴት ያስፈልጋል። ያ ግን በሶማሌ ታሪክ ተሞክሮ አልተቻለም። በዛ የተነሳ ነው ሀገሩ የተበተነው። ማለትም ምንም እንኳን ስርዓቱ ይሄ የክላኑ ጉዳይ ፕሉራሊስቲክ ቢሆንም ሴንትራል ስቴት በጣም ጠንካራ የሆነ ሴንትራል ስቴት ስለሚጎለው አንድ ሀገር ሆኖ ሊቀጥል አልቻለም። አሁን ባለው ሁኔታ የኛንም ሀገር ስናየው እንደው ወደፊት ትንሽ ሰፋ አድርጌ ልገልጸው ብሞክር ከዚህ የተለየ ሊሆን አይችልም። ማለትም አንደኛ የፖለቲካ ሲስተሙ ኢንክሉሲቭ አይደለም፣ ምንም የሚያጨቃጭቅ ነገር የለውም። ሁለተኛ የኢኮኖሚክ ሲስተሙ ኢንክሉሲቭ አይደለም። በዛም ላይ ደግሞ ጠንካራ ሎው እና ኦርደር ህገ መንግስት አለ እያሉ ያንን ህገ መንግስት እንኳን ስራ ላይ የሚውል ሴንትራል ስቴት የላቸውም። ጠንካራ ወታደር አለን ይላሉ። እሱን እንግዲህ ለሌላ ጊዜ እንተው። ግን በተግባር የሚታየው ይሄ ነው፣ ስርዓት አልባነት ማለት ነው። ማለትም ለአንድ ሀገር ፕሮስፔሪቲ ፕሪሪኳርመንት ዋናው የፖለቲካል ኢንስቲትዩሽኖቹ ህብረተሰብ አቀፍ መሆን አለባቸው። የኢኮኖሚክ ኢንስቲትዩሽኖቹ ማለትም ፖለቲካል ኢንስቲትዩሽኖቹ የሚገነባቸው የኢኮኖሚክ ኢንስቲትዩሽኖችም ከህብረተሰቡ የተውጣጡ የህብረተሰብ አቀፍ ለህብረተሰቡን የሚያገለግሉ ለህብረተሰቡ እኩል ቻንስ የሚሰጡ መሆን አለባቸው። ይሄንን ሁሉ ደግሞ ኮኦርዲኔት የሚያደርግና ህዝቡ ራሱ የመረጠው በህዝብ የተመረጠ ሎው እና ኦርደር ኢንፎርስ የሚያደርግ ማለትም የዜጎችን መብት የሚያስከብር ፕሮፐርቲ ራይት የሚያስጠብቅ ሴንትራል ስቴት ያስፈልጋል። እነኚህ ሶስቱ ነገሮች ማስት ናቸው። ከዚህ ውጪ አንዱ እንኳን ቢጎል ሄዶ ወደዛ ወደ አብሶሉቲስት ስርዓት ነው የሚያዘነብለው። ለዚህም ብዙ ምሳሌዎች አሉ። እነሱን እንግዲህ ወደፊት ልንገልጣቸው እንችላለን።